ማረስ፣ መዝራት፣ ማረም፣ ማጨድ፣ መከመር፣ ምርትን መሰብሰብ የአንድ አርሶ አደር ወርቃማ ጊዜንና ጠንካራ ጉልበትን የሚጠይቁ ዋና ዋና የእርሻ ስራ እንቅስቃሴዎች ናቸው። ሆኖም አርሶ አደሮች ወቅቱን ጠብቀው የዘሩትን ዘር ወቅቱ ሲደርስ ምርታቸውን ሰብስበው ወደ ጎተራ የሚያስገቡት ውጤት ዝቅተኛ በመሆኑ አርሶ አደሩንና ሌላውን ዜጋ ማሳሰቡ አልቀረም። ለዚህ ደግሞ በተለያዩ ተፈጥሯዊና ሰው ሰራሽ ምክንያቶች ከጊዜ ወደ ጊዜ እየተመናመነ እርቃኑን የቀረው የተፈጥሮ ሀብት ዋና ምክንያት መሆኑ የአደባባይ ሚስጥር ነው። በመሆኑም ብዙ ድካም ጥቂት ውጤት ማግኘት የሰለቻቸው አርሶ አደሮች መንግስት ባስቀመጠው የልማት አቅጣጫ መሰረት በቀበሌና በመንደር ደረጃ የተሰጠውን የአርሶ አደሮች ስልጠና በመካፈል የልማት ስራውን አንድ እርምጃ ወደፊት መራመድ ጀመሩ። ከስልጠናው ያው ሀገራችን አባቶቻችን ጨርሰው ይዘውን እንደቆዩ እኛም እነሱን ይዘን ዝም ብለን አብረን እየጨፈጨፍነ ያው ደኑን ራቁቱን ይዘን በመቆየታችን ይህን ግን ባለሙያ ራቁቱን ቀረባችሁ አባቶቻችሁ ደኑን ጨርሰው ትሄዱቱን እናንተሳ እንግዲህ ለምትወልዳቸው ልጆቻችሁ ምን ይዛችሁ ተቆዩአቸው እና የተራቆተውን አገራችሁን እንደገና እንደነበረው ማሸብረቅ ማለምለም አለባችሁ ሲሉ ይሄን ትምህርት ሰጡና ይሄን ትምህርት በመቀበል ያው እንግዲህ በጣም ነው አሁን በትኩረት ይዘነው ያለን። ይህን ስልጠና ስላነካሄድ ክህሎትን ከማዳበር ባሻገር የምንሰራቸው ስራዎች በሙሉ አደረጃጀቱን መሰረት ያደረጉ አርሶ አደሩ በነቂስ ለልማት ወጥቶ በተደራጀ መልኩ ስራዎች እንዲፈጽም ይህም በአንድ ለአምስት በልማት ቡድን በዋስ ተደራጅቶ እያንዳንዱ የሚሰራውን ስራ አውቆ እንዲሰራ ከዛም አልፎ ደግሞ የቀኑ ውሎውን እየገመገመ ያሉትን እጥረቶች እያሻሻለ መጨረሻ ላይ በክልሉ በአጠቃላይ በእኩል ደረጃ አፈጻጸም እንዲኖረን አድርገን ነው የጀመርነው። ለዚህም አሁን አመራሩ ዋና ትኩረቱ የተሰሩ የፊዚካል ስራዎችን ሪፖርት ማቅረብ ሳይሆን አደረጃጀቱ ምንድነው የሚመስለው ስራዎች እንዴት ነው የሚሰሩት የሚለውን መገምገም ልምድ ማለዋወጥ ከዛም አልፎ ደግሞ ፊድባክ ወይንም የግብረ መልስ የመስጠት ስራ ነው የሚሰራው። እኛም በአማራ ክልል በደቡብ ጎንደር ዞን የሚገኙ ወረዳዎችን የተፈጥሮ ሀብት ልማትና ጥበቃ ስራ እንቅስቃሴ ቃኝተናል። አብራችሁን ቆዩ። የልማት ሰራዊት ለመፍጠር በተደረገው የአመለካከትና የክህሎት ግንባታ ስልጠና ስንቃቸውን የቋጠሩ አርሶ አደሮች የልማት መሳሪያቸውን አንግበው ወደ ልማት ሲወጡ ቁጭት በተሞላበት መንፈስ ነው። የመሬት ለምነት መቀነስ፣ በጋራው ግርጌ የሚፈሱ ጅረቶች መድረቅ፣ የዛፎች ፍሬ አልባ መሆንና ምርትና ምርታማነት መቀነስ ዘለቄታዊ አማራጩ እርዳታ ሳይሆን ስራ ነው በማለት አርሶ አደሮች በነቂስ ወጥተው ከተፈጥሮ ጋር ግብግብ ገጠሙ። አሁን ዛሬን የወገድ እንትን ብለብልም ይህን ስራ ቢለመልም እንዲያ ቢለብል እኔ በጠፋም ለተተኪ ለልጆቼ ለሶቼ ለወንድሞቼ ይጠቅማል። የተፈጥሮ ሀብት ስራ ስንፈልግ የምንሰራው ሳንፈልግ የምንተው ሳይሆን ህይወታችንን ለመምራት በዘላቂነት ለመኖር ለልጆቻችን የምናስተላልፈው ቅርሳችን ነው ብሎ መውሰድ ይቻላል ማለት ነው። የተፈጥሮ ሀብት ስራ የዘመቻ ስራ ሳይሆን መደበኛ ስራ ነው። ከድህነት መውጣት የሚቻለው ስንዴ በመስፈር አይደለም። በእርዳታ ያደገ ምንም አገርም የለም ሰውም የለም። ጥገኝነትን ነው የምናስፋፋው። ስለዚህ በቁርጠኝነት አካባቢያችንን መቀየር አለብን ብላችሁ ተነስታችኋል። ይህንም ከጫፍ ታደርሱታላችሁ። በተጠናከረና በተደራጀ የህዝብ ጉልበት ይሄ አካባቢ ይለማል። የማይለማ መሬት፣ የማይሰራ ጉልበት፣ የማይበለጽግ ቤትና አካባቢ አይኖርም በማለት ድህነትን መበቀል ጀመሩ። ጥበብ በመሬት ላይ መጠበብ ጀመረች። በመሬት ላይ ጽሑፍ መጻፍ፣ ስዕል መሳል ተጀመረ። ተራሮች የኮረዳ ጸጉር ይመስል ሹርባብ ተሰሩ። ውሃ በከንቱ ላይ ፈስ የተቀናጀ የተፋሰስ ልማት የማሳ ላይ እርከን፣ የጎርፍ መቀልበሻ ቦይ፣ የውሃ ማፈሳሻ ቦይ፣ የጋራ ላይ እርከን፣ የተለያዩ ውሃ ማስገሪያ ቴክኖሎጂዎችን መስራት፣ ቦረቦሮ የማዳን ስራና የደን ልማት ትኩረት ተሰጥቶት መስራትን ተያያዙት። የኢትዮጵያ ህዳሴ መጻኢ ዕድል እንደ ንጋት ጮራ በተራሮች ላይ መፈንጠቅ ጀመረ። መስራት የሚችል ጉልበት ሁሉ በተባበረ ክንድ በድህነት ላይ ሆ ብሎ ዘመተ። በተለይም በ2003 እና በ2004 ዓ.ም የተሰሩት የተቀናጀ የተፋሰስ ልማት ስራዎች ለዛሬው መነሳሳት ትልቅ ጉልበት ሆነዋል። በትክክል በተጨባጭ አይን የሚያዩ የተለያዩ ጎጦች ሰርተናል። እነዚህ አሁን አሸብርቀው ደስተኛ ሆነው በጣም ትልቅ ለውጥ እንደውም አሁን
ገበሬውን ሊያግፋፉትና ሊያጠናክሩት የቻሉ እነዚያ ናቸው። እነዚያም በማየት የተጀመሩትን ጅማሬ ይታያል። አማዶ አካባቢ አምና በፊተኛው አምና የሰራ ነው አለ። በአንድ አመት ውስጥ ሳር ለብሶ ወጣቶች ተደራጅተው ከብት እያደለቡበት አካባቢው እንዲሁም በዛ ወደዚህኛው ጎን ምንጭ ሁሉ ሊመነጭ የጀመረበት አካባቢ አለ። ያን በማየታችን ነው ዘንድሮ ደግሞ ቁጭት ዘን ካምነው እጥፍ አምና የሰራ ነውን ያህል ዘንድሮ እጥፍ እንሰራለን ብለን ቆርጠን ወደዚህ እየመጣን ያለ ነውና እያገገመ ነው። ሳር እያበቀለ ነው። ዛፎች እየወጡበት ነው ያለ ነው እዚህ አካባቢና ሁኔታው በዚህ አካባቢ ዛሬ ሁሉ የዚህ አካባቢ ብንር ደስ ይለናል እኛ በመስራታችን ማለት ነው። አሁን ይሄን አካባቢ እንደዚህ አድርገን ለማየት ነው ጉጉታችን። እንግዲህ የዚህ የተፈጥሮ ሀብት ልማት ስራችን ያው በተደራጀ መልኩ ከጀመርነው 3ኛ አመቱን ይዘናል። ዘንድሮ በ2003 ነው የጀመርነው፣ በ2004 እና ዘንድሮ 2005 ነው። በ2003 እና 2004 የሰራናቸው ስራዎች ኦልሞስት ከ85% በላይ አሉ ብሎ መውሰድ ይቻላል። በተለይም በበጋ የሰራናቸው የተፈጥሮ ሀብት ልማት ስራዎችን በክረምቱ በእጽዋት የማጠናከር ስራ ሰርተን ነበር። አሁን ዛሬም በመስክ ላይ እንዳያችሁት አምና የተሰሩ ስራዎች ሙሉ ለሙሉ አሉ ብሎ መውሰድ ይቻላልና አጠቃላይ እንደ ክልል የተፈጥሮ ሀብት ልማት ስራችን ውጤታማ ነው ብሎ መውሰድ ይቻላል አሁን ባለበት ደረጃ። አዎ ለበርካታ አመታት ደህይቶ እርቃኑን የቀረው መሬት በአጭር ጊዜ ውስጥ በስነ ህይወታዊ ዘዴ ማከም በመቻሉና ከሰውና ከእንስሳት ንክኪ ነጻ በመደረጉ መልሶ በመልማት ላይ ይገኛል። የቤት እንስሳቶች ታስረው መቀለብ ጀምረዋል። ጋራዎች የውሃ ምንጭ የውሃ ጋን መሆን ጀምረዋል። በስደት የጠፉት አራዊቶች መመለስ ጀምረዋል። የዱር ፍራፍሬ ከጫካ ለቅሞ የሚበሉበት ጊዜ ናፍቃቸው እረኞች ተረት ተረት መሆኑ ቀርቶ ናፍቆታቸውን የሚወጡበት ጊዜ ላይም ደርሰዋል። አሁን ያሉ ወጣቶች ህፃናት ልጆች ጅግራ ምንድነው ቆቅ ምንድነው ብንለው በስዕል ብቻ ሊያውቁት ይችላሉ። ምክንያቱም የተፈጥሮ ከተራቆተ ድንጋይ ላይ ልትኖር አትችልም ቆቅ። ስለዚህ ለልጆቻችን የምንሰራው ስራ መልሰን እኛ ያለፍንበትን ዘመን ነው የምናሳያቸው ማለት ነው። ይሄ ትልቅ ጸጋ ነው እና ሄደና ተከበረ መልካም ሐሳብ ሐሰብነ ወዲህ ብዙ ጥቅም አየነ። ጭራሽ አሁን በደጋ ሜዳ በወይማ በዚህ በጎላ በሚባል ልማት በተለማበት ቦታ ተፋሰስ በተሰራበት ቦታ ብዙ ዝናብ ቢዘንም ማበል ቢወርድ ውሃ የሚወርድ የለም ዛሬ። ይሄ አንድ ጥቅማችን ነው የሚል አሁንም በዚህ በዋልንበት አሁን ብትሄዱ ጨበው አስወጣም አያሳልፍም። እንቡላል የመዞር ካልሆነ በመሃል አይሰድም። አሁን እንስሳቶችም እነ ሚዳቋ እነ ቀበሮ እነ ድኩላ እነ ቆቅ እነ ዝግራ እየተራቡ ነው። ኮቴያቸውን እየሰማነ ነው። ኮቴው ጠፍቶና የነበረው እንደገና ስንመለከተው እንኳን በክረምቱ በበጋው ዳመናው እያንጃበበ ነው እና ራሱ ጥቅም ሆኖ ታይቶናል። አይ ቀኑ ተመልሷል እያልን ነው። እንዲያውም በግጥም በማነሳሻ ሳናውቅ ያጠፋ ነው የፊቱ ክትክታ የነበረው ወይራ ዙሮ ሊያበቅል ነው አገራችን ወይም አገራችን ጎላ እያልን በግጥም እያነሳሳነ ሴት ወንዱ እየሰራ ነው ያለ። ሴቶች ለልማት ያላቸው ቁርጠኝነት የተረጋገጠበት ተፈጥሮን በቁጥጥር ስር ለማዋል የእድገት ምዕራፍ አንድ የተባለበት የጦርነት ሳይሆን የልማት ዜማ የተዘመበት የለውጥ ብርሃን ጭላንጭል መፈንጠቅ የጀመረበት የልማት ጉዞ ብቻ ሳይሆን አርሶ አደሩ ዘመናዊ ቴክኖሎጂ ተጠቅሞ ምርትና ምርታማነትን እንዴት ማሳደግ እንዳለበት እንዲረዳ የጎልማሶች ትምህርት የተጀመረበት፣ ተማሪዎች ትምህርታቸውን እንዳያቋርጡ፣ ነፍሰ ጡር እናቶች በጤና ተቋማት ብቻ እንዲገላገሉ ከተፈጥሮ ሀብት ልማትና ጥበቃ ስራዎች ጋር አስተሳስሮና አቀናጅቶ ጉዞ የተጀመረበት አዲስ ምዕራፍ። ያው እኛ ታላቁ መሪያችን ለሰጠና አደራ ለመዋጣት ሴቶች በጋራ ተረባርበን አንድ ለአምስት አደረጃጀት ለመዋጣት አለን። የተደራጀ የልማት ሰራዊት ማለት አጠቃላይ ስራዎችን ሁሉ አቀናጅቶ የመፈጸም ስራ ነው። ተፈጥሮ ሀብት ላይ ስላተኮርኩ ይሄ ቀረብኝ ይሄን ስራ ይሄን ቀረብኝ ሳይሆን ሁሉንም ስራ በኩል የመወጣት የሴቶችንም ተሳትፎ እንደዚሁ በጎላ መልኩ እስከ መጨረሻው መውሰድ ከአርሶ አደሩ ይጠበቃል። የጎልማሶች ትምህርት እንዲጠነክርና እንዲጎለብት እናንተ ቴክኖሎጂውን ለመቀላቀል ቴክኖሎጂን አውቆ ምርትና ምርታማነትን ለማሳደግ ጧትም ማታም በተገቢው መንገድ ራሳችሁን ወደ ተሻለ ደረጃ ለመሄድና ለመውሰድና ኢኮኖሚያችሁን ለማሳደግ አዳዲሱን ቴክኖሎጂ ለምርታማነት እንድትቀላጠፉ ከመቼውም ጊዜ በላይ መማር ወሳኝነት እንዳለው አውቃችሁ ልጆቻችሁን በትምህርት እንዲበለጽጉና አካባቢያችሁን እንዲረከቡ በማድረግ እንዳያቋርጡ ጥንቃቄ በተሞላበት መንገድ ልጆቻችሁን በማገዝና በመኮትኮት አካባቢያችሁ የተራቆተውን ወደ ነበረበት በመመለስ አካባቢ ያለው ውሃ በከንቱ እንዳይፈስ ከመሬት ጋር በማዋሃድ መስኖን በማፋጠን ከፍተኛ የሆነ ለውጥ ታመጣላችሁ ብዬ አምናለሁ። በአረንጓዴ ኢኮኖሚ አብዮት በየደረጃው የሚገኙ አመራሮች
ከአርሶ አደሮች ጋር እጅና ጓንት በመሆን ትልቁ ጠላታችን የሆነውን ድህነት በልማት መሳሪያ መማረክና አልሞ መግደል ጀምረዋል። በተዳፋት መሬቶች ላይ የሚዘንበው ዝናብ ወደ መሬት እንዲሰርግ ማድረግ የከርሰ ምድር ውሃ ሀብት ማበልጸግ መሆኑ ሳይታለም የተፈታ እውነታ ነው። ይህ ደግሞ የመስኖ ልማትን በማፋጠን ሁሉም ዜጋ በቀን 3 ጊዜ እንዲመገብ ለማድረግና ምርትና ምርታማነትን ለመጨመር በር ይከፍታል። የቤት እንስሳቶችም ከአርሶ አደሩ ጎን በመሰለፍ በተፈጥሮ ሀብት ልማትና ጥበቃ ስራ ድንጋይ ከቦታ ቦታ በማዛወር የማሳ ላይ እርከን በማረስና በስራ ላይ የታመሙ ሰዎችን ከቦታ ቦታ በመውሰድ የበኩላቸውን ሚና እየተወጡ ይገኛሉ። ከዚህ ውስጥ አሁን ወጣት፣ ሴት፣ አዛውንት፣ ሽማግሌ ምናምን የሚባል ነገር የለም። ሁሉም በቃ እንዲያው በአቅም በቃ ከአቅም በላይ ያልሆነ ሰው በስተቀር ዛሬ ወጥቷል። መስራት የማይችሉበት የወጡት ምንድነው? እኛን ለማበረታታት የምንሰራውን ሰዎች አይዟችሁ፣ በርቱ፣ አካባቢያችን ወደ ነበረበት መልሱት፣ እኛ ራቁተናል እናንተ ደግሞ አድኑት እያሉ ነው። ደካሞች እዚያ ዳሶ የተቀመጡት መተዋቸው። በቅሎች ደግሞ አምቡላንስ ለመስጠት ነው። እዚያ አካባቢ አሁን የምታዩት ገደል ነው፣ ድንጋይ እየተንከባለለ ነው። ምናልባት ሰው ቢጎዳ ወደ ጤና ክሊኒክ ለመውሰድ ነው በቅሎቹ አሁን ተዘጋጅተው በዝግጅት ላይ ያሉን በቅሎቹ ሁሉም እያዝነ መተናል። እኔም ራሴ በቅሎን ጭምር አምጥቼ እዚያ አስቀምጫታለሁ። ምክንያቱም አንድ ሰው ቢጎዳ ወዲያውኑ አብረን መኪናው መንገድ ድረስ እናደርስበታለን። በመላው አማራ ክልል በ129 ወረዳ ስለተጀመረ በሁሉም የክልላችን አካባቢ ያሉ አርሶ አደሮች የተፈጥሮ ሀብት ስራ ለመንግስት ተብሎ የሚሰራ አይደለም፣ ወይም ለቀበሌ ተብሎ የሚሰራ አይደለም፣ ለእያንዳንዱ ሰው ህይወት ተብሎ ነው የሚሰራው። የተፈጥሮ ሀብት ስራ ድህነትን ለማሸነፍ አንዱ መንገድ ነው ብለን ወስደናል። ስለዚህ እያንዳንዱ የምሰራው ለራሴ ነው ብሎ አይደለም ምነው መሆን ያለበት እንጂ ለሰው ነው ብሎ አይደለም መስራት ያለበት። ተፈጥሮ ሀብት ከሰራን ከድህነት እንወጣለን። ይህ ደግሞ ከዚህ በፊት የሰራናቸው ስራዎች ምሳሌዎች ናቸው። ስለዚህ የኔ ብሎ ያለ ምንም ጎትጓች በተደራጀ መልኩ እንዲሰራ ነው መልእክቴን ማስተላልፈው ለአርሶ አደሩ። ተፈጥሮ ሀብታችን ጠንክረን በመስራት የለመለመች ኢትዮጵያ እንገነባለን። የተፈጥሮ ሀብታችን ጠንክረን በመስራት የለመለመች ኢትዮጵያ እንገነባለን። የተፈጥሮ ሀብታችን